ሰላም እንዴት ናችሁ? እንግዲህ አሁን ያለንበት የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ግንዛቤ ማስጨበጫ ወር በመባል ይታወቃል። ፒንክ ኦክቶበር ወይንም ብሬስት ካንሰር አዌርነስ መንዝ በመባል በዓለም አቀፍ ደረጃ በተለያዩ ፕሮግራሞች የተለያዩ ካምፔኖችን በማዘጋጀት ይከበራል። እዚህም እኛ ባለንበት ዩናይትድ አረብ ኤሚሬትስ የመንግስት ሆስፒታሎች፣ የግል ሆስፒታሎች የተለያዩ ዲስካውንቶችን እና ኦፈሮችን ያወጣሉ እና እድሜያችሁ ከ40 ዓመት በላይ የሆናችሁ ሴቶች የመንግስት ሆስፒታሎች በነፃ የጡት ማሞግራም፣ ፍሪ ብሬስት አልትራሳውንድ እና ፍሪ ኮንሰልቴሽን ይሰጣሉ። የተለያዩ የግል ክሊኒኮች እና ሆስፒታሎች ደግሞ እስከ 50% ድረስ ዲስካውንት አውጥተዋል እና ይሄንን እድል እንጠቀምበት። እንደምናውቀው የጡት ካንሰርን ቀድመን ምርመራ በማድረግ ቶሎ ከደረስንበት በቀላሉ የሚድን በሽታ ነው እና ይሄን እድል እንጠቀምበት ለማለት ይሄን ኢንፎርሜሽን ልሰጣችሁ ነው የመጣሁትኝ። እስከ ኦክቶበር 30 ድረስ ይቆያል እና እየሄዳችሁ ምርመራ ማድረግ ትችላላችሁ። አመሰግናለሁ።